የሆነ ጊዜ ጎበዝ አልነበር? ትዝ አይላችሁም? እነዛ ሳምንታት የሆነ ጊዜ እኮ ጸሎት ማድረግ ጀምረን ነበር አይደል? የሆነ ጊዜ ጸበል እንዴት ነበር? የሆነ ጊዜ ጥሩ ነበር። የሆነ ጊዜ ትተነው ነበር ኃጢአቱን። የሆነ ጊዜ ንስሐ ገብተናል ተሳክቶልን። የሆነ ጊዜ ቆርበናል። ያቺ ቀን ተስፋችሁ ትሆናችሁ። ማድረግ እንደምትችሉ ተስፋችሁ ናት ያቺ ቀን። እኔ እኮ የሆነ ቀን ተነስቼ አውቃለሁ በሉ። ለኔ አዲስ አይደለም መውደቅ፣ መነሳትም አዲስ አይደለም። አውቀዋለሁ ጣዕሙን። እግዚአብሔር ሰዎችን ያለ ተስፋ አይተውም። ምንም ቢሆን ጎበዝ የነበርንበት የሆነ ቀን ነበር። ያቺን ቀን የመነዘራችሁ ኑሩ። እንዲች ብላችሁ ተስፋ እንዳትቆርጡ በፍጹም። በተለይ በመንፈሳዊ ሕይወታችሁ ተስፋ እንዳትቆርጡ። ምንም ብትቆርጡ በእግዚአብሔር ተስፋ እንዳትቆርጡ። እሱ ሁልጊዜ ባለበት ቆሞ የሚጠብቅ አምላክ ነው። አዎ በጣም ርቀናል። ወደ ኋላ ዞር ብለን ስናየው የራቅነው መንገድ በጣም ሩቅ ነው፣ ግን ባለበት ነው። ቆሞ ወደ ኋላ አላፈገፈገም አለ ክርስቶስ። ትተነው በሄድንበት ቦታ ቆሞ የሚጠብቀን ብቸኛው ራሱ ክርስቶስ ብቻ። እጁን ዘርግቶ በየቀኑ የልባችን በር ያንኳኳ የሚጠብቅህ ክርስቶስ አለ። እስክትነሳ ብቻ የሚጠብቅ ለምን ወደቅ ሳይሆን ለምን አልተነሳህም የሚልህ ማለት